አድማጮች እንደምን ከርማችኋል በማለት የተለመደውን የከበረ ሰላምታዬን ያቀርብኩኝ ከሁለት ሳምንት ረፍትና ዝግጅት በኋላ እነሆ ዛሬ የተለመደውን ፕሮግራሜን በአዲስ ዓመት አዲስ ዝግጅት ይዤ መቅረቤን ለአድማጮች ስገልጽ በደስታ ነው። በዛሬው ዝግጅቴ የፋሽስትን ጭፍጨፋና አሰቃቂ ግፍ በመቃወም ለሰው ልጆች ነጻነት እንቢ ለሀገሬ እንቢ ለነጻነቴ በማለት በኢጣሊያ በረሃና ከዛም መልስ በኦጋዴን ለሀገራቸው ክብርና ለባንዲራቸው ነጻነት አስገራሚና አስደናቂ ወደር የማይገኝለትን ጀግንነት ስለፈጸሙት ኩሩ ኢትዮጵያዊ ታሪክ ከዛሬ 50 ዓመታት በፊት የተለያዩ ጋዜጦች በአምዶቻቸው ላይ በተከታታይ ካወሷቸው የጀግናው ገድሎች ቀንጨብ በማድረግ ለመንደርደሪያ ይረዳን ዘንድ በማቅረብ ታሪኩን ይጀምራል። ኢትዮጵያን ሄራልድ የተባለው ዕለታዊ ጋዜጣ እንደ አውሮፓ አቆጣጠር ከጥቅምት 14 እስከ ጥቅምት 22 ቀን 1959 ዓ.ም ድረስ በተከታታይ ያወጣው ጽሑፍ እንዲህ ይላል። ተጠቅሳለው በኢትዮጵያና በኢጣሊያ መካከል በተደረገው ጦርነት ከነበሩት ጀግኖች አንደኛው ልበ ሙሉ ጀግና ሻምበል አብዲሳ አጋ ናቸው የሚል ነው። አተታው ቀጠለ። ጸሐፊው እንዲህ አለ። ተጠቅሳለው በዚያ ሰማይና መሬት በተደፋበት የቦምብ በረዶ ከሰማይ በሚዘንብበት የሰው ልጅ አስከሬን በየሜዳው በተረፈረፈበት በዚያ አሰቃቂ ዘመን የመወረር ዕድል ካገጠማቸው ዜጎች የመጀመሪያዎቹ ኢትዮጵያውያን ነበሩ። እንደ ነገሩ አዝማሚያ ከአበው ሲወርድ በመጣው የጀግንነት ተግባር ግማሾቹ ኢትዮጵያውያን በስደት ግማሾቹ በበረሃ ሌሎቹም እንዲሁ በምርኮኝነት ተቀመጡ። ነጻነትን እኩልነትንና ክብርን የተፈጥሮ ገንዘባቸው ያደረጉት ኢትዮጵያውያን ከሚፈለግባቸው በላይ ተከራከሩ። በ1947 ዓመተ ምህረት በዚህ ጋዜጣ ላይ የወጣውን ጽሑፍ ስመለከት የአንድ ኢትዮጵያዊ ጀግና ታሪክ አገኘሁ። ይህ ጀግና ባለፈው ጦርነት ታሪካዊ ነጥብ ያገኘ መሆኑን ሰማሁ። ስለዚህ ምን ሰው ፈልጌ ማግኘት ተግባሬ መሆኑን ተገነዘብኩና ጥያቄ ያቀረብኩለት። ይህ ሰው የዛሬው የመቶ አለቃ አብዲሳ አጋ ይባላል። በ1929 ዓመተ ምህረት ግራዚያኒ የመቁሰል አደጋ ሲያገኘው ወጣቱ አብዲሳ አጋ በጌራ በተደረገው ጦርነት ቆሰለ። በጦርነቱም ከተማረኩት 42 የገነት ትምህርት ቤት ወጣቶች አንደኛው አብዲሳ ነበር። 18ቱ ወጣቶች በጠላት እጅ ያለ ርህራሄ የራሳቸውን መቀበሪያ ጉድጓድ ካስቆፈሯቸው በኋላ ከዚያው ጉድጓድ ውስጥ እያቆሙ ፈጇቸው። አብዲሳና የቀሩት ጓደኞቹ ተማርከው ወደ ጣሊያን ናፖል ከተማ ተወሰዱና ታሰሩ። በወህኒ ቤት ውስጥ አብዲሳ በጣም ብዙ ጊዜ የሚያመልጥበት መንገድ ያስብ ነበር። አበድኩ ከነፍኩ ያለ የወህኒ ቤቶችን መኮንኖች በዘዴ ግራ አጋብቶ እስከ መደብደብ ድረስ ደረሰ ብሎ ጋዜጣው በአምዱ የተዘረዘረ ጽሑፍ አቅርቧል።
ስለ ሻምበል አብዲሳ የጻፉ ጋዜጦች ብዙ ናቸው። የሰንደቅ ዓላማችን ጋዜጣም የካቲት 9 ቀን 1958 ዓ.ም እንዲህ ሲል ጽፏል። ጠቅሳለሁ። ኢትዮጵያውያንም በሁለተኛው የዓለም ጦርነት አገልግለዋል። ኢትዮጵያ በኢጣሊያ ፋሽስት ከተወረረች ከ3 ዓመት በኋላ ሁለተኛው የዓለም ጦርነት ተጀመረ። በምድር ላይ ታይቶ የማይታወቀው ይህ ታላቅ የዓለም ጦርነት እንደ አውሮፓ አቆጣጠር ከ1939 ዓ.ም እስከ 1945 ዓ.ም ድረስ በተደረገበት ጊዜ ብዙ ኢትዮጵያውያን በዚህ ጦርነት ውስጥ ተካፋይ በመሆን ከሀገራቸው ውጪ የሚያስደንቅ ጀብዱ ሰርተዋል። አንድ ኢትዮጵያዊ በኢጣሊያ ወረራ ጊዜ ወደ ኢጣሊያ ሀገር በግዞት ተልከው በዚያው ከታሰሩ በኋላ ይህ ታላቅ የዓለም ጦርነት በአውሮፓ ውስጥ ሲቀጣጠል ከታሰሩበት ወህኒ ቤት ውስጥ አምልጠው በማያውቁት በኢጣሊያ በረሃ ውስጥ በመግባት በዚያ ለተዋጉት የአውሮፓ አርበኞች ጦር መሪ ሆነው አገልግለዋል። እኒህም ሰው አብዲሳ አጋ ናቸው ሲል ጽፏል። አድማጮች ስለ ጀግናው አብዲሳ አጋ ወደር የሌለው ጀግንነት በሚቀጥለው ሳምንትም የሀገር ውስጥ ጋዜጦች የሰጧቸውን አስተያየቶችና የወዳጅ መንግስት መሪዎች ስለ ጀግናው አብዲሳ አጋ ያወሱትን በማከል ይዤ የምቀርብ መሆኑን እየገለጽኩኝ ለዛሬው በዚህ በመሰናበት የሳምንት ሰው ይበለን እላለሁ። አክባሪያችሁ ደበበ